ለራስ ወገን ሲሆን ድርድር ለዛኛው ሲሆን የጦርነት አዝማች የሚለው ግን አይ ኮንቴክስቱን አስረድቼሻለሁ የአማራ ክልል ኮንቴክስት እና የትግራይ ኮንቴክስት በፍጹም አይገናኝም አንቺም ወይ አሳምኚ የፓርቲያችን አባልም ዶክተር ደሳለኝ ጫኔ አመራር የቀድሞ ሊቀመንበር ከትግሉ የወጡትም በዚህ ምክንያት ነው አልተመካከራችሁም እሳቸው እርሶ ወደ መጡበት ፓርቲ የመግባት ሐሳብ አልነበራቸው ተመካክረን ነበረ ሐሳብ ነበርቸው በምርጫ የመወዳደር ተለያዩ ፓርቲዎች የኔም አሁን የገባሁበትን ፓርቲ ጨምሮ ሌሎች ፓርቲዎች እንዲቀላቀሏቸው ጥያቄ አቀርበውላቸው ነበረ ያሰቡበት ነበር በመጨረሻው ሰዓት ግን ወጥተዋል እንዳልኩሽ ነው ዲስከሬጂንግ ሪማርኮች ከሀገር ውስጥም ከውጭ ሀገርም አሉ እና አቶ ክርስቲያን ታደለን ጨምሮ የታሰሩበት ፓርቲ ለየፓርቲ አመራሮች እነ ዶክተር ዶሮስ የታሰሩበት ፓርቲ እንግዲህ አመራሮችን ሳያስፈታ ሌላ ነገር ቢያወራ በጣም የሚገርም ነው ክቡር ጠቅላይ ሚኒስትሩ ጥያቄ ተነስቶ ነበር ለምን ድርድር ተደረገ ሁሉ የሚል እና እሳቸው አብረን አልነበረም ወይ በዛ ጦርነት የነበር ነው እኛ ብቻ እንዴት እንወቀሳለንም ብለው ነበርና ፓርቲው ስልጣን ከገዢው ፓርቲ ጋር መጋራቱ ትልቅ ተጽዕኖ አሳድሮብናል በዛ አካባቢ ያለውን ህዝብ ሲያስቡትና ቀድሞ ሲታገሉለት የነበረው ህዝብ አሁን ያለበትን ሁኔታ ሲያዩት ምን ይሰማውታል አዎ ምርጫው ላይ ደግሞ የሚጠቅመው ምንድነው እርስ በርስ አይፎካከሩ ለምሳሌ አንድ እኔ ወረዳ ላይ እኔ ከቀረብኩ የሀፓ ካቀረበኝ መያድና እናት አይወዳደሩም ማለት ነው ሌላው ምርጫ ላይም መያድ ካቀረበ እናትና የሀፓ አይወዳደሩም እንደዚህ አይነት መንገድ ነው ትብብሩ በአብን ስም የመረጡት መራጩ ህዝብስ ምን ይላሉ ብለው አስበዋል የአማራ ህዝብ ችግሮች አልተፈቱም ብዬ ነበር በአብን እንትን ያልኩት አሁንም አልተፈቱም ብዬ ነው ማምነው በርግጥ ሰላማዊ አማራጭ ላይ ተስፋ መቁረጥ የለበትም እንዲሁ ዝም ብሎ በመቀመጥ ለውጥ ሊመጣ